ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል ሌላ ይገጠምበታል ምናምን እንግዲህ አውራይል እንግዲህ አካባቢው ደግሞ እዚህ ትንሽ ተከም ያለ ኑሮ የሚኖሩ ስለሆነ ያንን ሊከታተል አይችልም የራሱ እንትን የህይወት ሩጫ ስላለ የነፂ የመጨረሻዎቹ ሰዓታትና አሳዛኝ ፍጻሜው የብዙዎችን ልብ በድንገተኛ ህልፈቱ የሰበረው የተወዳጁ አርቲስት ነጻነት ወርቅነህ ነፂ የሞት መንስኤና የመጨረሻዎቹ ሰዓታት ሁኔታ እጅጉን ልብ የሚሰብሩ ናቸው። አርቲስቱ ጠዋት ለወትሮ የሥራ እንቅስቃሴው ለመውጣት እየለባበሰ ሳለ ነበር ድንገተኛ ህመም የተሰማው። ምንጮች እንደገለጹት ነጻነት ጠዋት ላይ ወደ ሥራ ለመሄድ ዝግጅት እያደረገ በነበረበት ወቅት ላይ ከፍተኛ ህመም ተሰማው። ወዲያውኑ ለጓደኛው በመደወል ሁኔታውን ያሳወቀ ሲሆን ጓደኛው እንደደረሰም በፍጥነት ወደ ICMC ሆስፒታል አምርተዋል። ሆኖም በመንገድ ላይ ሳሉ ህመሙ እየባሰበት መምጣቱ ተገልጿል። ሆስፒታል ከደረሱና የሕክምና እርዳታ ማግኘት ከጀመረ በኋላ በሚያሳዝን ሁኔታ በምሳ ሰዓት ገደማ ሕይወቱ አልፏል። አርቲስት ነጻነት ወርቅነህ በሕይወት ዘመኑ ብዙ ጊዜ ይናገር የነበረው አንድ ጥብቅ ኑዛዜ መሰል ምኞት ነበር። እናትና አባቱ በሕይወት ስለሌሉ ያሳደገችውን አያቱን እጅግ ይወዳቸው የነበረው ነጻነት ስሞት ከአያቴ አጠገብ አለልቱ ጊዮርጊስ ቅበሩኝ ሲል ለወዳጆቹ ደጋግሞ ይናገር ነበር። የሚገርመው ነገር ይህ ድንገተኛ ሞት ከመከሰቱ ከሳምንት በፊት ነጻነት ወደ አለልቱ ጊዮርጊስ በመሄድ ቤተክርስቲያኑን ስለማሳደስና የልማት ሥራዎችን ስለማከናወን ከደብር አስተዳዳሪዎችና ከሚመለከታቸው አካላት ጋር ሲመክርና ሲነጋገር ቆይቶ ነበር። ሆኖም አያቱ ጓሮ የመተኛ ትልሙ ሳይሳካ ቀርቷል። የአርቲስቱ የቀብር ሥነ ሥርዓት በሀገር ደረጃ ትልቅ ክብር የሚሰጠው በመሆኑና በኪነ ጥበቡ ላበረከተው አስተዋጽኦ በሚል ከኑዛዜ ውጪ በመጪው እሁድ በታላቁ ቅድስት ሥላሴ ካቴድራል እንደሚፈጸም ተወስኗል። በፖርትላንድ ኦሪገን ግዛት አሜሪካ ከምትኖረው ባለቤቱና የልጆቹ እናት ጋር በትዳርና በፍቅር የቆየው ነጻነት ኑዛዜ ያለመጠበቅ አድናቂዎቹን አሳዝኗል።